ቴሌግራም ላይ የጠፋ ሜሴጆችን እንዴት መመለስ ይቻላል የሚል በጣም በቃ ብዙ ጥያቄ ነው የምጠይቀው። እቺን ወሳኝ የሆነ ሴቲንግ አሳያችኋለሁ። ይመቻችሁ። እሺ በጣም የአብዛኞቻችሁ ጥያቄ ቴሌግራም ላይ የጠፋ ወይ በስህተት ወይ በእውቀት አውቀው ያጠፉት ሜሴጅ እንዴት ነው መመለስ የምችለው ብላችሁ በጣም ብዙዎቻችሁ ትጠይቁኛላችሁ። ለሱ የሚሆን መልስ ነው ማመጣላችሁ። መጀመሪያ እቺን የቴሌግራም አፕሊኬሽን ማውረድ ይኖርባችኋል ማለት ነው። እሷን ለማውረድ መጀመሪያ ክሮም ላይ እንገባና ኤስቴሞሮ ብለን ሰርች እናደርጋለን። ከዛ እንደዚህ ፊት ለፊት ይመጣልን ላይ እንገባለን። እንደዚህ ዌብሳይቱ ላይ ከገባልን በኋላ ሰርች ምትለው ላይ ገብተን ኤንኤንጄ ብለን ሰርች እናደርጋለን ማለት። ከዛ እንደዚህ ሁለት ሰዎች እያወሩ ይመጣሉ። እነሱን አንዴ እንነካቸዋለን። ከዛ ድጋሚ ወደ ታች እንወርድና ለታች ኢንስቶል ምትል ትመጣለች። እሷን ኢንስቶል እንላታለን። ከዛ እንደዚህ ዳውንሎድ አድርጎ ሲጨርስ ኦፕን ትሉትና አፕሊኬሽኗን ትጭኗታላችሁ ማለት ነው። አፕሊኬሽኑን ከጫናችሁት በኋላ ትከፍቱትና እንደ ኖርማል ቴሌግራም ስልካችሁን አስገብታችሁ ምናምን ትከቱታላችሁ ማለት ነው። ከዛ እዚህ 3 ነጥብ ጋር ገብታችሁ ሜኑ ላይ ትገባላችሁ ማለት ነው። ከዛ ወደ ታች ትወርዱና እንደምታዩት ኒንጃግራም ሴቲንግ ምትላለች እዚህ ጋር እሷ ላይ እንገባለን። ከዛ ከሚያመጣላችሁ ሴቲንግ ውስጥ ቻትስ ምትለዋን ትገባላችሁ ማለት ነው። ከዛ ወረድ ብላችሁ እዚህ ጋር እንደምታዩት ሾው ዲሊትድ ሜሴጅ ምትላለች እሷን ኦፍ ነች፣ አውቶማቲካሊ እናንተ ኦን ታረጓታላችሁ። እቺ ሴቲንግ ኦን ካረጋችሁ በኋላ ከዚህ በኋላ ማንኛውም ሰው ዲሌት ቢያደርግባችሁ የትኛውንም ቻት ከየትም አይጠፋም።